war ብለን እንጀምር 1914 to 1918 ተከታዩ ኮዝ እንግባ ያው ወሎ ያሰኘው ለመጀመሪያ ጊዜ ብዙ ሀገሮች የተሳተፉበት ነው ብዙ ሀገሮች ተሰብስበው የተሳተፉበት ጦርነት ነው አንዱ ያሱ ሁለተኛው ወሎ ያሰኘው ዲስትራክሽኑ በዛም ከነበሩት ጦርነቶች በጣም ብዙ 10 ሚሊዮን ሰው ነው የሞተው አንደኛው ጦርነት ለኮዝ ባንታ ሁለት አሉ ኮዝ ሜጀር እና ማይነር ብለን ኢሚዲየት ኮዝ ያለው ማለት ነው ኢምፔሪያሊዝም ሚሊታሪዝም አሊያንስ ሲስተም እና ናሽናሊዝም በኮሎናይዘሮች መካከል የተደረገ ፕሮሰስ ነው ኮሎናይዘሮቹ አፍሪካን ይዘው የነበሩ ሀገሮች በነበረው ኮንትራዲክሽን ነው ወደ አንደኛው ጦርነት ሄዱ ስለዚህ በእነሱ መካከል የነበረው ኮንትራዲክሽን ወደ ጦርነት ወስዷቸዋል ኮሎናይዘር ልትሉ ትችላላችሁ ሚሊታሪዝም እንዲህ ብላችሁ ልትወስዱ ትችላላችሁ አርምስ ሬስ መሳሪያ የማምረት ሽግግር ነው አርምስ ሬስ አስፈቷቸዋል ጦርነቱ ማይነር መሆኑ ያ ኮንትራዲክሽን ወደዛ እንደሚወስዳቸው አውቀውታል ስለዚህ ለጦርነቱ አሸናፊ ለመሆን የግድ ነው የተሻለ ጦር መሳሪያ በኳሊቲ በኳንቲቲ የተሻለ ጦር መሳሪያ ያለው አሸናፊ ሆኖ ይወጣል ብለው ስላሰቡ እዛ አርምስ ሬስ ሄደዋል እግረ መንገዳቸውን አዘሪዛት ነው የዚህ አርምስ ሬስ ለመጀመሪያ ጊዜ የሰው ልጆች የተጠቀሙባቸው ሶስት አዳዲስ መሳሪያዎች ታይተዋል ሶስት አዳዲስ መሳሪያዎች ኤርፕሌን ነበር ከዛፊት ኤርፕሌን ግን ጦርነት ላይ ለመጀመሪያ ጊዜ የሰው ልጅ ኤርፕሌንን ጦርነት ላይ የተጠቀመው አንደኛው ጦርነት ላይ ነው ታንክስ አሁን ታንክ የሌለበት ጦርነት የለም ታንክ ግን ለመጀመሪያ ጊዜ የሰው ልጅ ጦርነት ላይ የጀመረው አንደኛው ጦርነት ላይ ነው ሶስተኛው ፖይዝን ጋዝ የተከረከረ ነው ኮርስ ግን ለመጀመሪያ ጊዜ የሰው ልጅ እዚህ ጦርነት ላይ ተጠቅሞበታል ይሄ የአርምስ ሬስ ውጤት ነው ከዛ አሊያንስ ሲስተም የጦር ትብብር ነው አሊያንስ የጦር ትብብር ነው ታስታውሱ ከሆነ አንደኛው ጦርነት ላይ ያው ብዙ ሀገሮች ተሳተፉበት ነው ግን ሁለት ቦታ ተከፍለው ነው የተዋጉት ግድ ነው ሁለት ቦታ ተከፍለው እንዲሁ ለማስታወስ ነው የራሴ እናንተ ያስተማርኳችሁ ይመስለኛል እዚህ ሁለት ካምፖች መኖራቸውን አስታውሱ ሪፕል አሊያንስ እና ሪፕል ሞንቴን ሪፕል የሚለው ሶስት ለማለት ነው መጀመሪያ ይሄንን ቡድን የሰሩት ሀገሮች 6 ሀገሮች ናቸው ከዛ በኋላ ሌሎቹ ቀስ እያሉ በጦርነት ወቅት እየተጨመሩ ይሄዳሉ የዚህ መስራት ጀርመንና ከዛ ውስጥ አንጋር ያለች እና ኢጣሊ እዚህ ጋር ብሪቴን ትኖራለች ፍራንስ እና ራሽያ ይሄ ጊዜ ነው ብዙ ጊዜ ነው 6 ሀገሮች አሉ እዚህ ጦርነት ሲሳተፉ ብዙ ናቸው በጣም ጦርነት በመጀመሩ በፊት ለምሳሌ ይሄ የነዚህ ካምፕ የተመሰረተ 1882 ስለዚህ early before the opening of the First World War ጦርነቱ 1914 የተጀመረው አሊያንስ ሲስተሙ ግን አስቀድሞ የነበረው ምን ማለት ነው የሜጀር ኮዝ ማለት ነው ይሄን ህብረት ከሰሩ በኋላ ምንድን ያሉት የኛ ህብረት ነው ትልቅ ስለዚህ እናሸንፋለን ጦርነቱ ጀመር ቤዚክ ሪዝን ስለዚህ ጋር ነው አንደኛው ጦርነት ላይ የጀርመን ሳይድ ሆና አይደለም የተዋጋው ጦርነቱ ሲጀመር ቦታዋን ትቀይራለች ጦርነቱ ሲጀመር ቦታዋን ባይዘው ይሄን ህብረት ምናምን ሲፈጥሩ አሸናፊ ሆኖ ለመውጣት
ዓለምን እንደገና ለመቀራመት ነው። ስለዚህ ጣሊያን እዚህ ሆነች እዚህ የምትፈልገው ከአሸናፊዎቹ ሳይል ለመሆኑ ስለዚህ ብሪቴንና ፈረንሳይ ሲያባብሏት እሺ ብላ ውስጥ ትገባለች። እዚህ ጋር ግን የምትጨምሯቸው ሁለት ብቻ ጀርመኒ፣ ኦስትሮ ሃንጋሪ፣ ተርኪና ቡልጋሪያ ይሄ ግሩፕ አራት ብቻ ነው። የሁሉንም ድክመት ሸፍና በደንብ ለጦርነት የተዘጋጀች ጀርመን አለች። ከዛ ውጭ ይህን ስትቀይሩት ትሪፕል የሚለው አሁን በሶስት በላይ ስለሆኑ ሴንትራል ፓወር ስለሆነ ሴንትራል ፓወር ጀርመን ማለት እነዚህ ደግሞ ጣሊያን መጣች፣ ሌሎች ይጨምራሉ። ለምሳሌ ዩናይትድ ስቴትስ ኦፍ አሜሪካ ትጨምራለች፣ ጃፓን ትጨምራለች። 20 ምናምን ሀገሮች ናቸው እዛ ነው። ስለዚህ እነዚህ ደግሞ ትሪፕል ኦንቴት የሚለውን ተውና አላይድ ፓወርስ ብላቸዋላቸው። ስለዚህ አንድ ያለው ጦርነት የተካሄደው በሴንትራል ፓወርስ እና በአላይድ ፓወርስ መካከል ነው። በአላይድ ፓወርስ መካከል ነው። እሱን ያዙና ወደ ናሽናሊዝም እንሂድ። ሰፊ ትንተና ያለው ናሽናሊዝም ብሔረተኝነት ነው። ይሄ አውሮፓ ውስጥ ትልቅ ጥያቄ ነው። ብሔረተኝነት ትልቅ ጥያቄ። ለዚህ ጥሩ እንዲሆናችሁ ልክ አንድ ያለው ጦርነት እንዳለቀ የአውሮፓ ካርታ ይቀየራል። 5 አዳዲስ ሀገሮች ይፈጠራሉ። 5 የት ነበሩ? ጉልበተኛ በሆኑት ሀገሮች ይገዙ ነበር። ይሄ ናሽናሊዝም ነው። ልክ ጦርነቱ እንዳበቃ እነዚህ ህዝቦች አጋጣሚውን ጠብቀው የራሳቸውን መንግስት መመስረት ችለዋል። ይህ ናሽናሊስቶች በቃ እነዚህ ሀገሮች ከነዛ ዶሚኔት ከሚያደርጓቸው ሀገሮች ነፃ መውጣት ይፈልጋሉ። ይሄን ያደረገላቸው ሌላ ጦርነት ነው። ለምሳሌ አረብ ወርልድ ሌላ ዩኒት ላይ ስለሚጠቅመን የአረብ ወርልድ አንዱ ያልኩበት በፊት ኦቶማን ቱርክ ነበረች ልትገዛቸው አለች። ልክ አንዱ ያልኩት ጦርነት እንዳበቃ በቃ አረቦቹ ነፃ ወጡ። ይሄ በጀርመንና በፈረንሳይ መካከል ልናየው እንችላለን። ናሽናሊዝም ትልቅ ኢሹ ግን ከዚሁ ከናሽናሊዝም ጋር በሚገናኝ አሁን የዘረዘርናቸው ሜጀር ኮዞች ናቸው። ሁል ጊዜ አንድ ያልኩት ጦርነት ሲነሳ ጥያቄ ልትጠየቁ የምትችሉት ምንድን ነው? ያንተ ያልኩት ጦርነት ኢሚዲየት ኮዝ ኢሚዲየት ኮዝ ሰበብ ያልኳችሁ ከዚህ ጋር እያያዛል። ናሽናሊዝም ሰፊ ነው። ዝም ብዬ አንድ ሀገር ብቻ አላስተዋውቃችሁ። ናሽናሊዝም በሚመለከት ቦስኒያ የምትባል ሄርዘጎቪና እቺ ቦስኒያ ሄርዘጎቪና የምትባል ሀገር ለረጅም ጊዜ በኦቶማን ቱርክ ነው የተገዛችው። ኢስተርን ዩሮፕ ውስጥ የምትገኝ ለረጅም ጊዜ በኦቶማን ቱርክ የተገዛች። በኋላ ግን ኦቶማን ቱርኮች ይሸነፋሉ። አቅማቸው እያነሰ ሲመጣ ወደ ፖይንቱ ለመምጣት እቺ ኢስተርን ዩሮፕ ውስጥ ያለች ቦስኒያ 1908 ላይ አንዲት አውሮፓዊ ሀገር ትይዛታለች። ኦስትሮ ሃንጋሪ እዚህ ቡድን ውስጥ ያለችው ማለት ነው። በጀርመን ሳይድ የነበረችው ኦስትሮ ሃንጋሪ ይሄንን ቦስኒያ ሄርዘጎቪና በጉልበት ነው የምትይዘው። የቦስኒያ ሄርዘጎቪና ጎረቤት የሆነች አንድ ትንሽ ሀገር ሰርቢያ ትባላለች። ሰርቢያ ትንሽ ይሁን እንጂ ኦስትሮ ሃንጋሪ ከሩቅ መጥታ ቦስኒያን ለምንድን ነው የምትይዘው? እነዚህ ቦስኒያንስ በብዙ ነገር ከኛ ጋር ይመሳሰላሉ። ስለዚህ ከኛ ጋር መሆን ያለባት ቦስኒያ ነው የምትለው ሰርቢያ። ሰርቢያ ግን ትንሽ ሀገር ናት። አስታውሱ፣ ኦስትሮ ሃንጋሪ ትልቅ ሀገር ናት። ከራሷ ሪጅን ወጥታ ባለፈው ያየናት ጣሊያን ሄዳ የጣሊያን ከተሞችን ስቴቶችን የገዛች ትልቅ ሀገር ናት። ሰርቢያ እቺ ትልቋ ኦስትሮ ሃንጋሪ የምትቃወመው ከበስተጀርባዋ የምትሞካባት አንድ ጓደኛ ነች። ይቺ ሀገር ራሻ ነው። ራሻና ኦስትሮ ሃንጋሪ ደግሞ አይስማሙም። ለምን? ያንዱ ሪጅን እሷ እንደ ሙዚክ ማስተዳደራቸው ምን የምትለው ራሻ ይሄን የራሻን ኢንተረስት ጥሳ ነው ኦስትሮ ሃንጋሪ ቦስኒያን ነው። ተመልከቱ፣ ይሄ ቦስኒያ በኦስትሮ ሃንጋሪ መያዝ በሰርቢያና በኦስትሮ ሃንጋሪ መካከል የነበረውን ኮንትራዲክሽን ትልቅ ያደርጋል። አሁን በቀጥታ ወደ ኢሚዲየት ኮዝ
ጁን 28 1914 ላይ ምን ይፈጠራል? አንድ የኦስትሮ ሃንጋሪ አልጋ ወራሽ ከነሱ ወጡ ሳራጄቮ የቦስኒያ ዋና ከተማ ናት። ጁን 28 1940 ላይ እቺ ቦስኒያ የኦስትሪያ ሃንጋሪ ግዛት ስለሆነች አልጋ ወራሹ ቦስኒያን ለመጎብኘት ነው የሚመጣው። አርክዱክ ፍራንስ ፈርዲናንድ ነው የሚባለው። ፍራንስ ፈርዲናንድ ይሄ ሰውዬ ኦፊሻል ጉብኝት ሊያደርግ የሚመጣው። ይሄ ሰውዬ መምጣቱ ያውቁ አንድ ብሎ ይሄ ሰውዬ እዚህ ገድል ያዘጋጁት አንድ ወጣት ነው። ይሄ ወጣት ጋብሬሎ ፕሪንሲፕ ነው የሚባለው። ጋብሬሎ ፕሪንሲፕ ይህ ሰውዬ ገዳይ ልክ ሳራጄቮ ዋና ከተማዋ የቦስኒያ ዋና ከተማ ሲሆን ይሄ ፕሪንስ ጋብሬሎ ይገድላል። ይሄ ሰውዬ ማን ዜጋ ይመስላል? ሰርቢያን የተቃወመች እኮ ቦስኒያ ኦስትሮ ሃንጋሪያን ነው ያንቺ ሀገር አይደለም። ለምንድን ነው የሚጎበኘው? ሰርቢያ ያዘጋጀችው ጋብሬሎ ፕሪንሲፕ ይህን ሰውዬ ይገኘዋል። ይሄ ግን ግድያ ለሳራጄቮ አሳሲኔሽን ብላችኋለች ወይም አሳሲኔሽን ኦፍ ፍራንስ ፈርዲናንድ ባይ ጋብሬሎ ፕሪንሲፕ። በቃ ይሄ ነው የሁለት ያን ያረጡለት ኢምፒሪየል ፕሮጀክት ምንም በይተደለ የሰው የመገደል እንደዛም ትልቅ ሀገሮች ወደ ጦርነት የሚያስገባ ነው። ግን ኦልሬዲ ተዘጋጅቷል። እድል ጣሊያን ኢትዮጵያ ለመውረድ የወልወል ሲነት እንደምኛ እንዳደረገችው እነዚህ ትልቅ ሀገሮች ደግሞ የዚህ ሰው የመገደል ምክንያት አድርገው ጦርነት ውስጥ ገቡ። የመጀመሪያውን እርምጃ ተወስደው ኦስትሮ ሃንጋሪ ነው። ኦስትሮ ሃንጋሪ ሰርቢያ ላይ ጦርነት አላወጀችም። አስታውሱ አልቲሜተም ነው የምትልከው። አልቲሜተም የማይመለስ ጥያቄ ነው። ከዛ ጥያቄዎቹ አያስፈልገንም። ሰርቢያ ይህን ጥያቄ መመለስ አልፈለገችም። ስለዚህ ኦስትሮ ሃንጋሪ ጦርነት ታውጃለች ሰርቢያ ላይ። እስኪ ሰርቢያ ላይ ኦስትሮ ሃንጋሪ ጦርነት ስታውጅ ቀጥሎ ማን እርምጃ ይወሰድ? ራሽያ። የማን ጓደኛ? የሰርቢያ። ራሽያ ግን ጦርነት አለም ያወጀችው ጄኔራል ሞቢላይዜሽን የክተት አዋጅ ሰፊ ስለሆነ ሀገሯ ምናልባት ኦስትሮ ሃንጋሪ ሰርቢያን ብትወጋ ከሆነ ሰርቢያን ለማገዝ እንዲረዳኝ ብላ ነው ጄኔራል ሞቢላይዜሽን ትደረጋለች። ራሽያ ጄኔራል ሞቢላይዜሽን ዲክሌር ስታደርግ ቀጥሎ ያለውን ትልቅ እርምጃ ወስደው ጀመረ። ብለው ገባች ማለት ነው። ጀርመን ተመሳው ይላል። ባለፈው ምክንያቱም የጀርመን ዋናዋ ጠላት ማን ነው? ፈረንሳይ ናት ብያቸዋለሁ። የጀርመን ዋናዋ ጠላት ፈረንሳይ ናት። ጀርመን ጦርነት ታውጃለች። መጀመሪያ ፈረንሳይ ናት፣ ከዛ በኋላ እንግሊዝ ላይ በቃ ይሄ ነገር ነው ጦርነቱ የሚያስጀምረው። ስለዚህ the immediate cause for the outbreak of the First World War was the Sarajevo assassination. The assassination of Franz Ferdinand Archduke of Austria-Hungary. እዛ ያለው አሁን ወደ ሪዛልት ከመሄዳችን በፊት ኮርሱ ላይ እንዴት ጦርነቱ ተካሄደ፣ ጦርነቶች ተደረጉ አንደን እንሳለን። ኮርስ ላይ አንድ ነገር ብቻ ማሳየት። አሁን ለዚህ አሊያንስ ሰዎቹ ሲታታሪቱ የማስቀመጡ ነው። ሴንትራል ፓወርስ የተባሉት
እነ ጀርመን ሁለቱም ሴንተር ኦፍ ዩሮፕ ላይ ስላሉ ሴንተር ኦፍ ዩሮፕ ሃንጋሪ፣ ተርኪ፣ ቡልጋሪያ እነዚህ ሴንተር ነው ያሉት። አላይ ፓወርስ ያላቸው ከተለያየ አቅጣጫ የመጡ ከተለያየ ሪጅን የመጡ ናቸው። ለምሳሌ እዚህ ጋር ኢጣሊያ አለች፣ እዚህ ፍራንስ አለች፣ እዚህ ደግሞ ሌላቱ ብሪቴን ታገኛለች፣ እዚህ ደግሞ ራሽያ አለች። ትልቋ እስኪ አሁን በዚህ ጂኦግራፊ አቀማመጥ ጦርነቱ ቢጀመር የትኞቹ ይጎዳሉ? ይሄ እንግዲህ የአላይ ፓወርስ እዚህ ማሉ እያካሉ ሴንትራል ፓወርስ እንደዚህ አራቱ ደግሞ እዚህ ነው ያሉት። ማን ይጎዳል? በጂኦግራፊ አቀማመጥ ማን ይጎዳል? ሴንትራል ፓወር። ሴንትራል ፓወሮቹ ደግሞ የወከለችው ጀርመን ነው። ሪሊዮ ኦስማን ሃንጋሪ በሉት ቡልጋሪያን በሉት ኦቶማን ተርኪ በሉት ደካሞች ነው። የእነሱ ሁሉ ድካም የእነሱ ሁሉ ደካማነት ሸፍና ነው ጀርመን እዚህ ጦርነት ላይ የገባችው። ስለዚህ ጀርመን ይባላል። ጀርመን ምንድነው እሱ ዲስአድቫንቴጁ ለጀርመን የጀርመን ጦር ሁለት ቦታ የመከፈል ይችላል። በዚህ ጂኦግራፊ ነው ጀርመኖች ጦርነቱ ከመጀመሩ በፊት ይሄንን የጀርመን ጦር ሁለት ቦታ እንዳይከፈል የሚያደርግ አንድ የጦርነት ፕላን አውጥተዋል። ስለዚህ ተይካላችሁ ይሄ የጦርነት ፕላን ዘቦንሽላይተር ፕላን ነው። ዘቦንሽላይተር ፕላን ለነገርኳችሁ ባገኛችሁ እንኳን ብላችሁ ጻፉ። የቦንሽላይተር ፕላን ኦብጀክቲቭ ምንድን ነው? የጀርመን ጦር ሁለት ቦታ እንዳይከፈል ማለት ነው። avoid for Germany front war at the same time simultaneously. ይሄ ቦንሽላይተር የሚባለው ሰው ይህን ፕላን ለጀርመኖች ሲያወጣ አስታውሱ በቦንሽላይተር ፕላን መሰረት ጀርመኖች መጀመሪያ መውጋት ያለባቸው እንደዚህ ነው ብሎ ያወጣው። እንደዚህ ነው መጀመሪያ መውጋት ያለበት ጀርመኖች እነዚህ ዌስተርን ኢኔሚዎቿን ጊዜ ሰጥቷል። ጀርመን እነዚህ ዌስተርን ኢኔሚዎቿን መጀመሪያ ትወጋለች፣ ግን ጦርነቱን በስድስት ዓመት መጨረስ አለባት። ለምንድን ነው ቦንሽላይተር ይሄን ያለው? እዚህ ጋር የራሻ ቴሪቶሪ ሰፊ ነው። ራሻ የሚያስፈልጋትን ነገር ሞቢላይዝ አድርጋ እዚህ ጋር ጦርነት ለመጀመር 6 ዓመት ይፈጅባታል ብሎ ካልኩሌት አድርጓል። ይሄ 6 ዓመት ለራሻ ጦርነት ልትጀምርበት አይደለም፣ ሞቢላይዝ ልታደርግበት ነው። ራሻ ሞቢላይዜሽኗን ሳትጨርስ ጀርመኖች ዌስተርን ኢኔሚዎቻቸውን የሚያሸንፍ ከሆነ አሸናፊው የጀርመን ጦር ተመልሶ መጥቶ ራሻን ብቻዋን ሊወጋት ይችላል። ይሄ የጦርነት ፕላን ፌል ያደረገ የጦርነት ፕላን ነው። ፌል ያደረገ ለምን አትርሱ። የጀርመን ዋናዋ ጠላት ፈረንሳይ ብያቸዋለሁ፣ ግን ፈረንሳይ እና ጀርመን ይዋሰናሉ። ጀርመንና ፈረንሳይ ጀርመኖች ፈረንሳይ ለመውጋት ግን በዚህ ጋር መሄድ አይችሉም። ባጠሩ ነገራት አስታውሱ ብያችሁ ነበር። ተውትና ፈረንሳዮች እዚህ ጋር ትልቅ ምሽግ ሰርተዋል። ጀርመኖች በቀጥታ እንዳያውቋቸው ብለው። ስለዚህ ጀርመኖች በዚህ ጋር ለመዞር ይገደዳል። በዚህ ጋር ዞሮ ፈረንሳይ ለመውጋት ሌላ ሀገር ጦርነት ውስጥ ያልገባች ኒውትራል የሆነች ሀገር ይወራል። ማን? ቤልጅየም። ኒውትራል ማለት ጦርነት መግባት አትፈልግም። ጀርመኖች ግን ፈረንሳይ ለመውጋት የግድ ነው ቤልጅየም መሆኑ ነው የነበረባቸው። ጀርመኖች ቤልጅየም ሲወሩ እንግሊዝ ጦርነት ታውጃለች። ሀሳባቸው ጀርመኖች ቤልጅየም ያልተዘጋጀች ስለሆነች ቤልጅየምን አንፈን ፈረንሳይ ማግኘት እንችላለን ነው ያለው። በ6 ዓመት ጊዜ ውስጥ 6 ዓመት አይደለም። ጦርነቱ 1914 ላይ ተጀመረ። 1914 እስከ 1917 ተመረቀ። ጦርነቱ ያለቀው 1918 ነው። እስከ 1917 አንድ የሚያሸንፍ ታውቃለህ። 6 ዓመት አይደለም። ለዚህ ቤልጅየሞች ሬጂስት አድርገዋል። ፈረንሳዮች ወደዚህ ሙቭ አድርገው ጀርመኖች ያሰቡትን ነገር እንዳያሳኩ። ከዛ ውጭ ግን አትርሱ፣ ራሻ 6 ዓመት ይፈጅባታል የተባለችው ራሻ ከዛ ባነሰ ጊዜ ውስጥ ሞቢላይዝ አድርጋ እዚህ ጋር ጦርነት ትጀምራለች።
ስለዚህ ጀርመኖች ሲበሩ ሁለት ቦታ መከፈት አልቀረላቸውም። ለዚህ ነው የቦልሽቫይክ ፕላን ፌል ያደረገ የጦርነት ፕላን ነው። ሌላቸው ነው ጦርነቶቹ ምናምኖቹ ማናይ 1917 ላይ መጣ። በቀጥታ 1917 ላይ ማን እንደሚያሸንፍ የታወቀበት ነው። ስለዚህ 1917 ላይ ምን ነገር ተከሰተ? ሁለት ሀገሮች እናስታውስ። አንደኛው ወደ ጦርነት የምትገባ፣ አንደኛው ደግሞ በጦርነት የምትወጣ። 1917 ከጦርነቱ የወጣችው ራሻ ነው። ስለዚህ አንደኛ ጦርነት ሳትጨርስ ከጦርነቱ የወጣች ሀገር አድርጓል። ቀጥሎ የራሻን አብዮት ስለምናይ የራሻ ሪቮሉሽን ስለምናይ አዲስ መንግስት ሊመሰረትና ራሻ ውስጥ የኮሚኒስት መንግስት ሊመሰረትና ይሄ የኮሚኒስት መንግስት ራሻ ሳያገባት ነው አንደኛ ጦርነት የገባችው ብሎ ይዟል። ሁለተኛው ወደ ጦርነቱ የገባችው ግን አሜሪካ ነው። ዩኤስኤ ኢንተር ዘሰከንድ ወርልድ ዎር በማን ሳይድ? በነብሪቴንና በፈረንሳይ ሳይድ። ለምንድን ነው አሜሪካ 1917 የቆየችው? ተመልከቱ። ይሄ ጦርነት ሲጀመር አሜሪካኖች ምንድን ነው ያሉት? ይሄ እኛ ጉዳይ ያለ አስታውሱ። የአሜሪካን ፖሊሲ በኢንተርናሽናል ፖለቲክስ የአሜሪካን ፖሊሲ በዛ ጊዜ አይሶሌሽኒስት ነው። አይሶሌሽኒስት አያገባም የደረሰ ጦርነት 1917 ላይ ግን አንድ ነገር ያስገድዳታል። ጀርመን ጦርነት ውስጥ እንድትገባ፣ አሜሪካ ጦርነት ውስጥ እንድትገባ። ተመልከቱ እዚህ ጋር ጀርመኖች ሞከሩ፣ አልቻሉም፣ ፌል አደረገ። ስለዚህ ከባድ ነው ይሄ ጦርነት ማሸነፍ ከባድ ነው። ስለዚህ ጀርመኖች 1917 ላይ አንድ ነው ብሎ ሲያቀብጣቸው አንድ ፖሊሲ ፕሮግራም ያደርጋሉ። ምትላለ ጀርመን በቃ በባህር ላይ የተሳፈረ የጠላቴ መርከብ የሆነ በሲቪሊያን ጫን መርቻንቶችን ጫን ጦር ጫን ዋቴቨር የጠላቴ የሆነውን መርከብ በሙሉ አጥፉ ትላለች። ስለዚህ ወታደሮቿ የቶርፒዶ የሚባል ባህር ሰርጓጅ መርከብ እሱ አንድ የእንግሊዝ መርከብ ያሰጣል። ሰላማዊ ሰዎች የጫነችው የእንግሊዝ መርከብ ነጋዴዎችን የጫነችው ካለቁት ከዛች መርከብ ውስጥ ህይወታቸውን ካጡት ሰዎች መካከል አብዛኛዎቹ የአሜሪካን ዜጎች ናቸው። የአሜሪካ ተነሳ በቃ አሜሪካ እዚህ ጦርነት ውስጥ ገብታ ጀርመን ተሸንፋ የጦርነት ማብቃት አለበት። ሌሎቹ ዝባዝንኬ ምክንያቶች ተዋቸውና አሜሪካን ወደ ጦርነት ያስገባ ይሄ የጀርመኖች ቤልጅየም ትገባለች። 1917 ዝም ብላ ነው የገባችው። 1 ሚሊዮን ወታደር ይዛ ነው። ስለዚህ ያሸነፉ ታውቋል። ቀጥታ ወደዛ እንሂድ። በቃ ይሸነፋል። መጀመሪያ ይሸነፋል። የአሜሪካን መግባት አስታውሱ። የራሻን ጦርነት መውጣት አስታውሱ። ምናልባት ካልደረሰን እስኪ አንድ ሀገር ዝም ብላ ከጦርነቱ ወጥቻለሁ ማለት ትችላለች? እስኪ ራሻን ከጦርነቱ ሲወጡ ማን ይፍቀድላቸው ነው? ልጅ ሳይፈቀድላት መውጣት አትችልም። ግን እስኪ በፍቃድ ከሆነ የምትወጣው ማን ይፍቀድላት? ራሻ ከጦርነቱ እንድትወጣ ጓደኞቿ ይፍቀዱላት ወይ ደግሞ ጠላቷ ጀርመን ናት መፍቀድ ያለባት? የዳሚ ነው አንዱ መምረጥ ነው። ማን ይፍቀድ? ጠላቷን ማስፈቀድ ያለባት። ምክንያቱም ጀርመን ካልፈቀደችላት እኮ የጀርመን ጦር ወደ ራሻ ይገባል። ስለዚህ ራሻን ከጦርነቱ ያስወጣት በራሻና በጀርመን መካከል የተፈረመ ትሪቲ አለ። ትሪቲ ኦፍ ብሬስት-ሊቶቭስክ ራሻን ከጦርነቱ ያስወጣት ትሪቲ ዝም ብሏል። ራሻ ከጦርነቱ ብትወጣ ይሄ ብሬስት-ሊቶቭስክ ትሪቲ እንዲፈረም ራሻ ብዙ መሬት ለጀርመን ሰጣል። ደግሞ አታለች ወጣቷ ግን አዘሴም ታይም ከዛም አተርፋለች። ይሄ እሱም በኢማይል አድርጉና አሁን ወደ ሪዛልቱ ነው። ዋት ዌር ዘ ሪዛልት ኦፍ ዘ ፈርስት ወርልድ የኛ ሰው ወንጎተ ማን አላችሁ? ሪዛልት ኦፍ ዘ ፈርስት ወርልድ አንደኛ ሀገራቸው ህዝባቸው ለረጅም ጊዜ ያስተዳደሩ 4 ዳይናስቲዎች ላይ መለሱ ይወጣል።
or very old dynasties were destroyed, fall down as the result of the First World War. የመጀመሪያው ሀብስበርግ ዳይናስቲ ማለት የኛ ሀገር ሶሎሞኒክ ዳይናስቲ ኢትዮጵያን ያስተዳደሩ ዳይናስቲ አለ። በዘር ሐረግ ያስተዳደሩ የነበረው ይሄ ሀብስበርግ ዳይናስቲ ኦስትሮ ሃንጋሪ የሚያስተዳድር ዳይናስቲ ነው። ኦስትሮ ሃንጋሪ አንደኛው ጦርነት ላይ ስትሸነፍ ይሄ ዳይናስቲ ይወድቃል፣ ሌላ አዲስ መንግስት ይመሰረታል። ሁለተኛው የጀርመን ነው። ሆሆንዞለርን ይሄም ይወድቃል። ሶስተኛው የራሻ ነው። ራሻ በጦርነት ከወጣች በኋላ እንድትወጣ ያደረጋት ራሻ ውስጥ አዲስ መንግስት መመስረት ነው። ይሄ አዲሱ መንግስት የተመሰረተው በአንደኛው ዓለም ጦርነት ምክንያት ነው። ስለዚህ አዲሱ መንግስት ወደ ስልጣን የወጣው የነበረው ራሻ ለረጅም ጊዜ ያስተዳደረውን ሮማኖቭ የሚባል ዳይናስቲ እሱ ጥሎ ነው። አራተኛው ኦቶማን ተርኪ ለረጅም ጊዜ ኦቶማን ተርኪ የመራው ዳይናስቲ ሱልጣኔት ነው። ማዘዌ ኦቶማን ተርኪ የሚባል አንድ ያለው በኋላ ይሄዳል። ኖ ሞር ኦቶማን ተርኪ ዝም ብላ አንድ ሀገር ብቻ ነው ዛሬ ያለው ተርኪ ማለት ነው። አንድ ያለው በኋላ ሁሉም ኮሎኒያል ቴሪቶሪዎች ታጣጣለች። አዲስ መንግስት ይመሰረታል። የአዲሱ መንግስት ደግሞ ዛሬ ያለችውን ተርኪ ፎርም ያለው ስለዚህ አንድ ሪዛልት አጥሙስ አንድ ሪዛልት ሌላ አዲስ ነው። መጽሐፋችሁ ላይ የተጨመረ ከዚህ በፊት አይቻልም። የስፓኒሽ ኢንፍሉዌንዛ ፓንደሚክ ኢንፍሉዌንዛ ወታደሮቹም ሲቪሊያንሶችም ከዛ ወደ በሚባልበት ጊዜ የተፈጠረ በጣም ብዙ ሰዎችን የጨረሰ ጉንፋን እኛ ሀገር የህዳር በሽታ ነው የሚባለው። የህዳር በሽታ እሱ ጋር ያያዩ ኤኒዌይ የስፓኒሽ ፍሉ ዋን ሪዛልትስ ኦፍ ዳት ፈርስት ወርልድ ዋር። ሌላ አውሮፓ ውስጥ አዳዲስ መንግስታት ተፈጥረዋል። አንደኛ ጦርነት በፊት ፖላንድ የሚባል ሀገር አልነበረም። ቼኮስሎቫኪያ የሚባል ሀገር አልነበረም። ዩጎዝላቪያ የሚባል ሀገር አልነበረም። እንደገና አሁን ኦስትሮ ሃንጋሪ የሁለት ሀገሮች ቅንጅት ነው። አንደኛ ጦርነት በኋላ ኦስትሪያ ለብቻ፣ ሃንጋሪ ለብቻ ነው። ስለዚህ ኒው ኔሽንስ አፒር አዝ ሪዛልት ኦፍ ዘ ፈርስት ወርልድ ዋር ስንል እሱ መጨመራችን ነው። ይህ ሌሎቹም ነገሮች እንዳለ አስቀምጡና ከሰላም ስምምነቶች በኋላ የምናየው ሁለተኛ ዓለም ጦርነት ላይ የሌለ ልክ አንደኛ ዓለም ጦርነት እንዳለቀ በአሸናፊዎቹና በተሸናፊዎቹ መካከል የተደረገ የሰላም ስምምነት አለ። ከአራቱም ጋር ከጀርመን፣ ኦስትሮ ሃንጋሪ፣ ኦቶማን ተርኪ ከቡልጋሪያ ጋር የተፈረመ ትሪቲ አለ። ለእናንተ የሚያስፈልጋችሁ በአሸናፊዎቹና በጀርመን መካከል የተፈረመው ትሪቲ ነው። በእነሱ መካከል የተፈረመው ትሪቲ ትሪቲ ኦፍ ቨርሳይልስ ነው። ትሪቲ ኦፍ ቨርሳይልስ የፈረንሳይ ከተማ ናት። እዛ ከተማ ላይ ታስታውሱት እንጂ ባለፈው ነገርያችኋለሁ። ኤኒዌይ ቨርሳይልስ ላይ የሚፈረም ትሪቲ ነው። ይሄ ትሪቲ ፐርፐዝሊ ጀርመንን ለመቅጣት ትንሽ በሉ አንደኛ ዓለም ጦርነት ያስነሳሽው አንቺ ነው። ለአንደኛ ዓለም ጦርነት ዲስትራክሽን ተጠያቂ ብትሆኚ አንቺ ናት። እንደገና ከሁለት ከአንደኛ ዓለም ጦርነት በኋላ ሌላ ጦርነት ሌላ ዓለም ጦርነት እንዳታስነሳ ደካማ አድርገው መፍጠር ነው የፈለጉት። ምናልባት እዛ ትሪቲ ላይ ጀርመን ሊኖራት የሚገባውን ወታደር ቁጥር ከ100,000 እንዳይበልጥ
አዳዲስ ወታደሮች ኮንስክሪፕሽን እንዳታደርግ በፍጹም አውሮፕላኖቿ ተቆጥረው ሁሉ ነገሯ ተቆጥሮ ከዛ ውጪ የነበራት ቅኝ ግዛት በሙሉ ይወሰዳል። ኮሎኒያል ቴሪቶሪስ እንግዲህ እነዚህ ኮሎኒያል ቴሪቶሪስ ጀርመን መጀመሪያ ታስተዳድራቸው ነበር። አሁን ተሸንፋ ወጣች። ኦቶማን ቴሪቶሪ ይጨምራል። እነዚህ ጀርመኖች ያስተዳድሯቸው የነበሩት ቅኝ ግዛቶች አዲስ አስተዳደር አዲስ የሞግዚት አስተዳደር ስታብሊሽ ይደረጋል። ማንዴት አድሚኒስትሬሽን ነው የሚባለው። የሞግዚት ማለት ነው። ግን ሪያሊቲ ስታዩ የጀርመን ኮሎኒያል ቴሪቶሪ አብዛኛዎቹ በፈረንሳይና በብሪቴን የተወሰኑ ከአንተራሳቸው ኮሎኒያል ቴሪቶሪ ነው። አሁን ታንዛኒያ ረጅም ጊዜ የገዛችው ጀርመን ናት። ዝም ብለን ግን ታንዛኒያን ስናይ የእንግሊዝ ኮሎኒያል ብለን ነው የምንለው። በሞግዚት አስተዳደር ስም ገብታ የራሷን ያደረገችው። አሁን ዛሬ ያለው ናሚቢያ የጀርመን ኮሎኒያል ቴሪቶሪ ነው። ሳውዝ አፍሪካ እንድታስተዳድረው በሞግዚት ራሳቸውን እስኪችሉ ድረስ አግዟቸውና ከዛ ነፃ ያወጣሉ። ስለዚህ ይሄን አዲስ አድሚኒስትሬሽን ወርድ ተደረጋስቡት። እንግዲህ ትሪቲ ኦፍ ቨርሳይልስ ላይ አንድ ሌላ ተመልከቱ። ሁሉም ሀገሮች ይሄን ጦርነት ሲያደርጉ ይሄን ያህል ጊዜ ይፈጅብናል ብሎ አላሰቡም። 4 ዓመት በላይ ደግሞ የመረጡ 6 ዓመት ለዌስተርኖቹ ራሻ ብቻዋን ጋርና በዛ ባነሰ ጊዜ ይጨርሱት ነበር። ዌስተርን ፓወሮቹ ይሄን ያህል ይረዝማል ብለው አልገመቱም። አስጠላቸው። ባንጀምረው ይሻላል። ባንጀምረው ይሄን ማድረግ አይችሉም። ግን ወደፊት እንደዚህ አይነት ዲስትራክቲቭ የሆነ ጦርነት እንዳይኖር አንድ ማህበር ተመስርተዋል። አንድ ማህበር ምንድነው የሚባለው? የመጀመሪያ ሚኒስተር ሊግ ኦፍ ኔሽንስ ምን ለማምጣት ፒስ የሊግ ኦፍ ኔሽንስ መመስረት ሌላ ያሉት ጦርነት እንዳይመጣ ግን መጣ። ለምን ሊግ ኦፍ ኔሽንስ አልቻለም? እስኪ እነዛ ሁለቱን ሀገሮች ንገሩኝ እስኪ። ሊግ ኦፍ ኔሽንስ ዶሚኔት ያደረጉ ሁለት ሀገሮች አሏቸው። ብሪቴንና ፍራንስ። ቀድሜ ነው ነግራችሁ። ሁለተኛው ጦርነትን ስናይ እናየዋለን። የአሜሪካ ፖሊሲ አይሶሌሽኒስት ነው። የሊግ ኦፍ ኔሽንስ ሲመሰረት ትልቁን ሮል የተጫወተችው አሜሪካ ነው። አሜሪካ ጦርነት ውስጥ የገባችው ጀርመን እንድትሸነፍ። ጀርመን ከተሸነፈች በኋላ አሜሪካ ወደ አይሶሌሽኒስት ፖሊሲዋ ነው የተመለሰችው። ሊግ ኦፍ ኔሽንስ ሲመሰረት ትልቅ ሮል የነበራት አሜሪካ was never the member of the League of Nations. ጦርነት ውስጥ አሸናፊ ሆና የሊግ ኦፍ ኔሽንስ ሜምበር ያልነበረች ሀገር አሜሪካ ነው። እዚህ ትሪቲ ላይ ይሄ የሊግ ኦፍ ኔሽንስ ሲመሰረት ትልቅ ነው ሮሏ። የአሜሪካ ሮል ግን የሜምበር አልነበረችም። ለምንድን ነው እሱ ሊግ ኦፍ ኔሽንስ ሰላምና ሴኩሪቲ በዓለም ላይ እንዲያመጣ ተመስርቶ ለምንድን ነው ሁለተኛ ዓለም ጦርነት እንዳይመጣ ያላደረገው? ተመልከቱ። እነዛ ሁለት ሀገሮች ብሪቴንና ፈረንሳይ ሁለተኛ ዓለም ጦርነት እንዳይመጣ ብለው የተከተሉት ፖሊሲ የማባበል ፖሊሲ ነው። አትርሱ። የማባበል ፖሊሲ ኦፍ አፒዝመንት። ምን ማለት ነው? የማባበል ፖሊሲ ጉልበተኞቹ ሰው ከምንላቸው ለምሳሌ ጣሊያን ኢትዮጵያን ስትወር ተይ ብለዋት ቢሆን ኖሮ ሁለተኛ ዓለም ጦርነት አይመጣም። ጣሊያን ኢትዮጵያን ስትወር ተይ ብትላት ወደ ጀርመን ስለምትሄድ የምትፈልገው ኢትዮጵያ ከሰጠናት ሁለተኛ ዓለም ጦርነት ማስቀረት እንችላለን። አንድ ምሳሌ ብቻ ነው። ሁለተኛ ዓለም ጦርነት ላይ ስናይ ጀርመኖች እንዴት ሂትለር እንደፈለገ እንደሆነ because of the policy of appeasement። ሂትለር የሆነ ነገር ሲጠይቃቸው ሲሰጡት፣ የሆነ ነገር ሲጠይቅ ሲሰጡት፣ መጨረሻ ላይ
እናስቀረዋለን ያሉትን ያንን ጦርነት ሁለተኛ ጦርነት ይጀምራል። ፖሊስ ኦፍ አፒል ሊጎፎች ስለዚህ ነው ፌል ያደረገው። ኦብኔት የተደረገው በብሪቴንና በፈረንሳይ ነው። ኢንተርናሽናል ኦርጋናይዜሽን በወቅቱ ቀርቶ የብሪቴንና የፈረንሳይ ኢንተረስት የሚያሟላ ኢንተርናሽናል ኦርጋናይዜሽን ነው። ይሄን በደንብ ይዩት። እዚህ ትሪቲ ኦፍ ቨርሳይልስ ላይ ምናልባት ቢጠይቋችሁ ከሆነ ስብሰባውን በግሬት አድርገው የነበሩት ሀገሮች ወይ ደግሞ ኢንዲቪጁዋልስ ቢግ ፎር ነው የሚባሉት። ቢግ ፎር በሀገር ደረጃ ትቶኛላችሁ ያለ ያለም ጦርነት አሸናፊዎቹ ማለት ነው። ቢግ ፎር ማማ ዩኤስኤ ሙዶ ኔጎሽዬሽን ሲመሰረት ትልቅ ሮል የተጫወተ የአሜሪካ ፕሬዚዳንት ውድሮ ዊልሰን ግን አሜሪካ ሴኔቱ አልፈቀደለትም። ዩናይትድ ስቴትስ ኦፍ አሜሪካ የኔጎሽዬሽን ሜምበር ነች። ሁለተኛ ብሪቴን ሎይድ ጆርጅ ነው የሚባለው የብሪቲሽ ፕራይም ሚኒስተር። ኢታሊ እና ፍራንስ ይሄ ኦርላንዶ ራሻ ከአሸናፊዎቹ ሳይሆን የምትቆጠረው ግን በአብዮቱ ምክንያት አዲስ መንግስት መስረታ ከጦርነቱ ስለወጣች አልተወከለችም። ትልልቆቹ የሚባሉት እነዚህ አራት ሀገሮች ናቸው።